ግን የቀኑን ጅምር አላህን በመታዘዝ ሳይሆን ሸይጣንን በመታዘዝ የጀመረ ፈጅር ላይ የተኛ ቀኑ ይበላሻል። ሸይጣን ፊቱ ላይ ሸንቶበት ስቆበት ይሄዳል። ለዚህም ከሰዎች ጋር ግንኙነቱ የተበላሸ ይሆናል። ይጨቃጨቃል፣ ይነጫነጫል። ቀኑን በወንጀል ስለጀመረው ቀኑን ሙሉ ጠዋት የጀመረው ወንጀል ሌላ ወንጀል እንዲሰራ በር ይከፍትለታል፣ ይገፋፋዋል። ከሰሐቦች እንደተነገረው አልሐሰነቱ ተቁሉ ኡኽቲ ኡኽቲ ተብሏል። መልካም ሥራ እህቴን አስከትልልኝ ይላል፣ መጥፎ ሥራም እህቴን አስከትልልኝ ይላል ተብሏል። አንድ የኸይር ሥራ የሠራ ሰው የዛ ኸይር ሥራ የዱንያ ጀዛው ሌላ ኸይር ሥራ መስራት፣ አንድ የወንጀል የሠራ በሩን የከፈተ ደግሞ የዛ የወንጀሉ ቅጣት እዚህ ዱንያ ላይ ሌላ ወንጀል እንዲሠራ ይደረጋል። የመልካም ሥራ ጀዛው መልካም እንጂ ሌላ ነው እንዴ ተብሏል። በዱንያም በአኼራም መልካም ሥራ መልካም ጀዛ አለው። ስለዚህ ፈጅርን ከሸይጣን ጋር ጂሃድ በማድረግ ልንጀምር ይገባናል። ገና ማለዳ ላይ ልንሸነፍ አይገባም። ባለፈው ሳምንት የተጠቀሱ አስባቦች አሉ፣ አጋዥ ነገሮች አሉ። እነዚያ አጋዥ ነገሮችን በመጠቀም ፈጅር ላይ የቀኑ ጅምር ላይ ሸይጣንን አሸንፈን ምቾትን፣ ድሎትን፣ ሙቀትን ርቀን ለአላህ ጥሪ መልስ ልንሰጥ ይገባናል። ወንዱም ሴቱም በፈጅር ጉዳይ አላህን ሊፈራ ይገባል። ገፍላ ያለበት ቤት፣ ንቃት ያለበት ቤት ሁለቱ የተለያዩ ናቸው። አባወራው ከገፈለ ግዴለሽ ከሆነ፣ እማወራዋ ግዴለሽ ከሆነች ልጆችም የእነሱን መንገድ ነው የሚከተሉት። በተለይ አባወራ አባት ቤት የሚሰግድ ከሆነ ፈጅርን የሚያሳልፍ ከሆነ የሌሎችም ዕጣ ፈንታ ተመሳሳይ ነው የሚሆን። ፈጅርን በስርዓቱ ለመስገድ ከሚያግዙ ነገሮች አንዱ ራስን መውቀስ ነው፣ ራስን መተሳሰብ። ፈጅር ሲያልፈንም ይሆን